አሪልኝ አልኩ። እንደመጣው ምንድነው ደም ስለሚፈሳት አባቶች ለምኜ 7 ቀን አስጠመቅኳት። 7 ቀን ተጠምቀን ምን ወደ ቤታችን ተመለስን። እኔ የመጣሁት ከሞጆ ነው፣ እሷ ደግሞ ከአሰላ አልፋ ነው፣ ቤተሰብ ከሚኖርበት የመጣ ነውና ልክ እዚህ እንደመጣን ያ የሚፈሳት ደም መቀነስ ጀመረ ማለት ነው። በየቀኑ መቀነስ ሲጀምር እመቤቴ ባክሽን እኔ ሐኪም አቅም የለንም ብለን ገባን። ስንገባ ያ የሚፈሳት ደም ሁላ ቆማ እህቴ ድናልኛለች እልል ብላችሁ አመስግኑልኝ። ሁለተኛው ደግሞ ልጅ ስጭኝ እመቤቴ፣ ልጅ ከሰጠሽኝ ሳልወልድ መጥቼ ደጅሽ መሰክራለሁ አልኳት። አሁን የ8 ወር ነፍሰ ጡር ነኝ። እመቤቴ በሰላም ትፍታሽ በሉ። እኔ ልሰማች እናንተ ምትስማችሁ። አመስግኑላት፣ ከፍ አድርጋችሁ። እህቷ የማህፀን በር ካንሰር ተብላ ነበረ፣ ደም ይፈሳት ነበረ። 7 ቀን ተጠምቃ ምን ሆነች አለች? ዳነች። ኧረ አመስግኑ። ክብር ለድንግል ማርያም ነው። እንዲሁም እርሷም ልጅ ሰጥታለች። አመስግኑላት በድጋሚ።